እንዲህ በአማረ ሁኔታ ተገንብቶ የተጠናቀቀው ህንፃ ቃል በተግባር የተገለጠበት ነው። በመጽሔቱ ላይ እንደተገለጸው ቃል በተግባር ስራ ላይ የዋለበት ነው። ቃል ኪዳናቸውን ጠብቀው በዚህ ስርዓት በዚህ መንግስታችን በተለይ በዚህ ጊዜ በዚህ ወቅት ውስጥ ቃል በስራ ላይ ለማዋል ጊዜ የማይፈጅበት ወቅት ላይ ነው ያለነው። ስለሆነም የዚያው የቃሉ ተቋዳሽ ለመሆን ቤተክርስቲያን በቅታለች። በእግዚአብሔር ስም እናመሰግናለን። ሁላችሁም አጨብጭባችሁ ደስታችሁን ግለጡ። አሁን ከዚህ በመቀጠል ክብርት ከንቲባ ወይዘሮ የምስክር ወረቀት ነው እንደምታዩት አመስግነው አንድ ላይ አሁን ሁላችንም የከተማ አስተዳደሩ ሊደረግ የሚችለው ቤተክርስቲያን ልትምትችለው ይሄ ስለሆነ እንጂ ከዚህ በላይ ሊመሰገን የሚገባው ስራ ነው የሰራው። እንደተባለው ቅድም እንደተጠቀሰው በዚሁ ባለ ክብርት ከንቲባ ወይዘሮ አዳነች አቤቤ የህንፃውን ቁልፍ በዚህ ሰዓት ለብፁዕ ቅዱስ አባታችን ያስረክቡልናል። ሁላችንም በጭብጨባ እንደግፋለን ማለት ነው። ቁልፉን ብፁዕ ቅዱስ አባታችን ለብፁዕ ጠቅላይ ስራ አስኪያጃችን ለብፁዕ አቡነ ሳዊሮስ ለእድለኛው አባት አስረክበዋል። አመስግኑላቸው። በእውነት ለሁሉም እድል ይፈልጋል። እግዚአብሔር የፈቀደው ሰዓትና ጊዜ ሁሉም በሰዓቱ በጊዜው ሆኗል። ያለ እርሱ የሚሆን ነገር የለም። ስለሆነም የከተማ አስተዳደሩን ከልብ ከልብ እናመሰግናለን። አሁን ከዚህ በመቀጠል የከተማ አስተዳደራችን ቅዱስ አባታችን አቡነ ማትያስ ቀዳማዊ ነገር ግን በዚህ መልኩ ቫልዩ አንድ ያለው በሚችል ሁኔታ ወደ 3500 ሜትር ካሬ ወለል ስፋት ያለው ቤዝመንት ያለው ከግራውንድ ጀምሮ ላይ ቴራስ ያለው 7 ፍሎር ቤዝመንቱን ጨምሮ ይሄ ግራውንዱንና እንዲሁም ጣራውን 7 ፍሎር በጥሩ ሁኔታ
ስለን ለቤተ ክርስቲያናችን አገልግሎት የሚሰጥ ተአምሮ የተሰራ ህንፃ የተባረከ የተቀደሰ እንዲሆን አድርግልን። ይህንን ሰርተው የሚያስረክቡን ክብርት ከንቲባ ወይዘሮ ውስተ ማእከል